አንቺ አጋዥ ሆነሽኝ ያለ ሕይወት ውለታሽን በምን ልካስት የምስጋና ቃላት ስላነሰ ለምን እናት እኔ ስመጣ አጥበዋለሁ ብዬሻል ነበር እንዴ? ዝም ብሎ መቀመጥ ሲደብረኝ እኮ ነው። በዛውም ላግዝ ብዬ ነው። በጣም ነው የምታበሳጭው። እሺ አሁን ተነሽ፣ ቀስ በይ። ብቻሽን ጥዬሽ ጠፋሁ አይደል? ብዙም እኮ አልቆየህም። እንዴት ነው ሄድክበት? ቀናክ? ባክሽ ሌላ ሰው እኮ ቀጠርንበት አሉ። እስኪ ደግሞ ነገ ሲቤን ይዤ ሌላ ቦታ ሞክራለሁ። አታስብ፣ ፈጣሪ ያውቃል። ለምንድን ነው አስቀምጬልሽ የሄድኩትን ያልበላሽው? ሲመጣ አብረን እንበላለን ብዬ እኮ ነው። እንዴ አንተስ? እኔ እኮ እዛ ልወዳደር የሄድኩበት ቦታ ምግብ አዘጋጅተው ነበር። እዛ በልቼ ነው የመጣሁት። የሆነ ነገር ጠይቀህ ብዬ ተውኩት። እንዴ ለምን? አይ ሌላ ጊዜ ይደርሳል። እናት ሞት ትጠይኛለሽ? ምንድን ነው ንገሪኝ። በሰዋት አምሮኝ እና ይሄን ለመናገር ነው የተጨነቅሽ? ችግር የለውም፣ አሁን ይዤልሽ እመጣለሁ። እሺ ማንኛውንም ስራ ቢሆን እሰራለሁ። እንግዲህ እኛ ጋር ያለው እንጨት መፍለጥ ነው። ትሰራለህ? እሱ እሺ እሰራለሁ። ይኸው እንግዲህ መጀመር ትችላለህ። እሺ ወንድሜ እንጨቱ እንደዚህ አይፈለጥም። ስጨፈጭፈው ነው ያልከው። ዝም ብዬ አላህን ፈርቼ ልስጥ። ምን ልስጥ ወንድሜ? አሳ ፈልጌ ነበር። ስንት ነው? ኪሎ 600። ስንት ልስጥ? ጥሩ በቃ እኔ የምልህ ችግር የለም። ስንት ነው ያስከው? ካልከው ዋጋ በጣም ያንሳል። ሚስቴ ነፍሰ ጡር ነች። አማረኝ ብላ ነው። ፈጣሪ በሰላም ይገላል። ችግር የለውም። በጣም አመሰግናለሁ። እሺ ግድ የለም ያዘው። ለሌላ ነገር ነው። እሺ ፈጣሪ አክብርልኝ። ችግር የለም። አመሰግናለሁ። አሁን ግን በእድሜ ከኔ የሚያንሱ ለመዘባበት በእኔ ላይ ሳቁ። እናቴ አንቺ ስላለሽኝ ሁሌ ፈጣሪን አመሰግናለሁ። የኔ አባት እወድሃለሁ። አንተ ከጎኔ እስካለክ ምንም አልሰጋም። ደህና አደራችሁ? እግዚአብሔር ይመስገን። እየበረታሽ ነው ልጄ? እየበረታው ነው። ጭንቅ አማላጇ በሰላም ትገላግልሽ። አሜን። ልጄ ፈልጌህ ነበር። እሺ መጣሁ። እሺ ልጄ የቤት ኪራዩን 3 ወር ሙሉ ዝም አልኳችሁ። ታውቃለህ እኔም የምተዳደረው በሱ ነው። ይገባኛል ያላችሁበት ችግር፣ ግን እኔም ቸገረኝ። ልክ ኖት ማዘር። እስካሁንም ስለታገሱን ፈጣሪ ያክብርልን። እስከ ነገ ብቻ። ነገ ከየትም አምጥቼ ስጦታለሁ። እሺ ልጄ እንግዲህ እጠብቅሃለሁ። ደህና ዋል። ደስ እንዲለኝ በምን ልጥራሽ
አረ ጓደኛዬ እባክህ የሆነ ነገር ያዝ። እሺ ባይሆን እንኳን ሲንግል ይምጣልህ። አይ ይቅርብኝ አቤል። እምቢ ካልከኝ ምን አደርጋለሁ? እንደ መስቀል ወፍ እልም ብለህ ጠፋህ እኮ። አቤላ በጣም ችግር ላይ ነኝ። ባለቤቴ ነፍሰ ጡር ነች። እቤት ውስጥ የሚላስ የሚቀመስ የለም እኮ። ቸገረኝ እያልከኝ ነው? ያ ሁሉ የቤተሰቦች ሀብት የት ሄዶ ነው የሚቸግረው? ከፋሚሊ ጋር የተፈጠረውን ነገር ታውቃለህ አቤላ። በጣም ቸግሮኝ ነው የመጣሁት። የሆነ ብር አበድረኝ። ቢኖረኝ እኮ ምን ችግር ነበር? እኔ ራሱ እኮ ከማልበደር እያልኩኝ ነው የመጣኸው። እሺ አመሰግናለሁ። የቤተሰቦቹ ሀብት እዛ አፉን ከፍተው እየጠበቀ እኔን መቶ ብድር ይጠይቃል? ምን አይነቱ ደፋር ነው! እናት ጥዬሽ ጠፋ አይደል? አሁን አይደል እንደ ወጣው። እኔ አባት ምንድነው? ፊት ደግሞ በጣም ተቋቋል። የተጨነክ ነው አይደል? አልተጨነኩም። አንቺ እኮ በስስት ስለምታዩኝ ነው። ምንድነው እናት? ከየት አምጥተሽ ነው? ያመጣሁበት ምን ያደርግልሃል? ዝም ብለህ ተቀበለኝ። እንዴት ነው ዝም ብዬ የምቀበልሽ? ሀብሌን ሸጬው ነው። እናት አታድርጊው። እና እንደዚህ ስትጨነቅ ዝም ብዬ እጄን አጣጥፌ መቀመጥ አለብኝ? እናት እሷ ብል ለእኔ ምን ማለት እንደሆነ ታውቂያለሽ። እኔ ብሩ ኬትም ገብቼ ቢሆን አመጣው ነበር። እኔ አባት እኔ ያለው አይደለ ከሀብሉ በላይ ሲኖር ሌላ ጊዜ ትገዛልኝ ነበር። እውነት ቸገረኝ እያልከኝ ነው? ያ ሁሉ የቤተሰቦች ሀብት የት ሄዶ ነው የሚቸገር? አባት ምን ሆነክ ነው? ለምን ተነሳክ? አይ ለሽንት ተነሳውኝና። አባ እየዋሻኝ ነው? እንቅልፍ እንኳን እኮ እየተኛክ አይደለም። አንተ እንደዚህ መሆንክ ምን ያህል እንደሚያስጨንቀኝ ታውቃለክ? የኔ እናት ዝም ብለሽ እኮ ነው። እኔ ምንም አልተጨነቅኩም። ለምንድን ነው እንደ ሩቅ ሰው የምታይኝ? ማንን? አንቺን? ብዙ ነገሮችን ለእኔ ብለህ እየተጎዳ እንዳግዝክ እንኳን አትነግረኝም። እንዳትጨነቂብኝ እኮ ነው። ከዛ የመሰለ ህይወት ውስጥ አውጥቼሽ እዚህ ሁሉ ችግር ውስጥ የከተትኩሽ እኮ እኔ ነኝ። አባት ሁለተኛ እንደዚህ እንዳትል። አንተ ምንም አላጠፋህም። የገባንበትን ችግር ተባብረን እንወጣዋለን። አዎ አብረን እንወጣዋለን። ምንድነው ለ50 ሺህ ብር እንደዚህ መሆን? ይሰጣል በለው። እንደውም አካውንቱን አውላክልኝ፣ እኔ ልክለታለሁ። እሺ የእናቴ ልጅ ምን እያልከኝ ነበር? ቃል ችግር ላይ ነው። አሁን ነው እንዴ ችግር ላይ መሆንን ያወቅከው? ለዛች መናጢ በላይ ቤተሰባችንን ክብር ካዋረድ ጊዜ ጀምሮ ነው ችግር ላይ ወደቅከው። በማን ይወጥ? በዚህ ከቀጠልኩ ልጄ ሚስቴ የሚሞቱብኛል። እባክህ ስቲቭ ከእግሬ ላይ ተነስ። ከሷ ጋር ያለህን ግንኙነት እስካላቆምክ ድረስ ምንም እድል የለህም። ከቻልክ ደግመህ እንዳታገኘኝ። አቤላ አንድ ልጅ መታ በር ላይ እየጠበቀች ነው። ማነች? እኔ እንጃ። ግቢ ብላት እምቢ አለች። እሺ አንቺ ነሽ እንዴ? ለምን አልገባሽ? አይ እዚህ ብንኖር ይሻላል ብዬ ነው። እሺ ምንድን ነው? አቤላ ለአንዳንድ ነገር ይሆንሻል። አመሰግናለሁ። ለቸገረው መርዳት ለፈጣሪ እንደማበደር ነው። ሌላም ጊዜ ሲቸግርሽ መተሽ ጠይቂ።
በጣም አመሰግናለሁ። ዛሬ ነው የገደልሽ። ምን ነው አባ? ምን አጠፋው? ለምነሽ ማመጣሽው ብር ነው የምንበላውን ገዝተሽ የመጣሽው? አባት ዝም በይ። የገዛ ጓደኛዬን ሄደሽ የምንበላው ቸገረን አጣው ብለሽ ነው የጠየቅሽው? አዎ ቸገረን ብዬ ጠይቄዋለሁ። እሺ አልቸገረንም እና መፍትሄው መለመን ነው። በጣም ነው ያሳዘንሽ። በቆሜ ነው የቀበርሽኝ። እሺ እንዴ እዛች ጋር ለመድረስ ነው እንዴ 150 ብር የምትለው? መክፈል ካልቻልሽ ራስሽ ተሸክመሽው አትሄጂም እንዴ? ምንድነው የምትይው? የኔ እናት እኔ ልሸከመው እንዴ? አንተ ከሰል ትሸከማለህ እንዴ? አዎ ችግር የለውም። ና ማን አንተ? ና እስኪ ያስሸክመው። ይሄ ለሚስት ነው። እሺ ይሄ ደግሞ ላመጣህበት። እሺ ፈጣሪ ያክብርልኝ። እሺ ሚስትን በሰላም ይገላግላት። እሺ አሜን። አንቺ አጋዥ ሆነሽኝ ለህይወት ላንቺን ያመጣሁት ቤ ከመቼ ጀምሮ ነው እኔ ብቻዬን የምበላው? በዚህ ልክ ነው ማለት ነው የጠላኝ? እማ እኔ ነኝ አንቺን የምጠላው? እኔን እንኳን ሰጣይን ሳስሜ ገብተልተኛ ነው። እናት ይቅርታ፣ በጣም ተናድጄ ስለነበረ ነው። እንደዛ መሆን አልነበረብኝም። በጣም ይቅርታ። አባ ተቆጣኝ፣ የፈለግከውን በለኝ፣ ግን እባክህ እንዳትሆንብኝ።